ቃሉ በንጉሥ ሽራለው ይሆነልኛል፣ ይሳካልኛል፣ ይህን አውቃለሁ። በኢየሱስ ስም ጠላት ያለ ሐሳብ ሳይሆን የእግዚአብሔር ሐሳብ በሕይወታችሁ ላይ ይገለጣል። ኧረ አሜን በል። የጠላት ሐሳብ ሳይሆን የእግዚአብሔር ሐሳብ በሕይወታችሁ ላይ ይፈጸምላችኋል። ኧረ አሜን ያለው ይሁንለት በኢየሱስ ስም። ኧረ አሜን ያለው ይሁንለት በኢየሱስ ስም። ዲላባሰፕራዳቺና ማስከባለ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አለቅነቱን በእናንተ ላይ ያው የተዘጋጀ ጠላት ሐሳብ የተመታ ይሁን። በቤተ ክርስቲያኒቱ ራዕይ እንዳይቀጥል የሚፈልግ የተመታ ይሁን። በኢየሱስ የተመታ ይሁን። ኧረ በኢየሱስ ከአየሩ ላይ የተመታ ይሁን። ከዙሪያዎቻችሁ ላይ የተመታ ይሁን። ይመታ በነፍሴ ይመታ በነፍሴ ጤናዎቻችሁን ያዘ፣ ንግዶቻችሁን ያዘ፣ በረከቶቻችሁን የበላ ሐሳቦቻችሁን እንዳይፈጸም ከእግዚአብሔር ጋር ያለ እውነቶቻችሁን እንዳይቀጥል የተከለከለ የክፋት ቀንበር አሁን በኢየሱስ የተሰበረ ይሆነ። ኧረ በኢየሱስ የተሰበረ ይሆነ። የእግዚአብሔር ክብር እንዳይገለጥ የእግዚአብሔር ሐሳብ እንዳይፈጸምባችሁ ትናንትና ጸልያችሁ፣ ባለፉት ሳምንታት ጸልያችሁ፣ ባለፉት ዓመታት ጠይቃችሁ ጸልያችሁ ከዛ ጠላቶቻችሁ ጋር እንዳትገናኙ የከለከለ ያ ጋዜጣ አሁን በኢየሱስ የተቀደለ ይሆነ። ኧረ በኢየሱስ የተቀደለ ይሆነ። ዛሬ እናገራለሁ፣ የእግዚአብሔር ሐሳብ ይፈጸማል። የጠላት ሐሳብ ይገለበጣል። ኧረ ይገለበጣል። ኧረ ይገለበጣል። ከእህቶች ሕይወት ላይ የተገለበጠ ይሆነ። ከወንድሞች ሕይወት ላይ የተገለበጠ ይሆነ። ኢየሱስ ለዘላለም ጌታ ነው። ኧረ አሜን 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 አሜን። ለእግዚአብሔር ክብር ይሆንለት። ኧረ ለኢየሱስ ክብር ይሆንለት። በዙፋን ላይ ላለው በእግዚአብሔር ቀኝ ለተቀመጠው ለኢየሱስ ክብር ይሆንለት። ሃሌሉያ። እንቀመጣለን። ኢየሱስ ይባርካችሁ። ክብር ለአምላካችን። የታሰሩትን መፈታትን እናገር ዘንድ ልኮኛልና። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ታውቃላችሁ በሐዋርያት ሥራ ምዕራፍ 28 መጨረሻው ክፍል ላይ በደህና ከደረስን በኋላ ደሴቲቱ መላጥያ እንደምትባል አወቅን ካለ በኋላ ከጳውሎስ ከመኖር የተነሳ ከመርከብ አደጋ የተረፈ ከእሱ ጋር ተጉዞ የመጣ ሁሉ በደሴቲቱ ዳርቻ የተቀመጡት ሁሉ ከእሱ ጋር አብረው የነበሩት ሁሉ አንድ ላይ ተቀምጠው ነበሩና አንድ ጊዜ ከዛም ብርድ ስለነበረ በወቅቱ ጭራሮን አከማቸውና ባሪያው የእግዚአብሔር ሐዋርያው ሐዋርያው ጳውሎስ እሳትን ሲያቀጣጥል ድንገት የእፉኝት የሙቀቱን ብዛት ተመልክታ ሰው ልታሞቅ መጣችና የሐዋርያው የጳውሎስ እጅ ነደፈችው ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከዛም ከጳውሎስ ጋር አብሮ ወጀብ እያለ ማዕበል እያለ ተሻግሮ የመጣው ከእሱ ጋር ያሉ ያ የመላጥያ ደሴት አካባቢ የነበሩ ሕዝቦች ከተነደፈ በኋላ በእነሱ በታሪካቸው በእባብ የተነደፈ ሰው ወዲያውኑ ይሞታል። በሳይንስም ብንል ማለት ነው። ነገር ግን በዛች በተነደፈ ሰዓት ከባሕር እንኳን አምልጦ ከመጣ በኋላ እንኳንስ ከሞት ሊተርፍ አልቻለምና ልሞት ነው፣ ልወድቅ ነው፣ ሊያልቅ ነው ብሎ ሲናገሩ፣ ነገር ግን በተቀባው ላይ ቃል ባለው ላይ ራእይ ያለው ላይ እግዚአብሔር በቀባው ላይ አንዳችም ነገር ካልሆነ የተነሳ ሐሳባቸውን ለወጡ ይላል። ኢየሱስ ጌታ ነው። እናገርባቸዋለሁ። ትዳርሽ ቆመ፣ ቢዝነስ ይቦታል፣ ይቆማል፣ ራእይ አይቀጥልም የምትሉ ይስማ። በኢየሱስ ስም ራእዮቻችሁ ይቀጥላል። ኧረ በኢየሱስ ስም ራእዮቻችሁ ይቀጥላል። ኢየሱስ ጌታ ነው። ትናንትና ካንተ ጋር አብሮ የጸለየ፣ ትናንትና ካንተ ጋር አብሮ የዘመረ፣ ትናንትና ካንተ ጋር በተለያዩ መልካም ስፍራዎች ላይ የነበሩ ሰዎች ነገር ግን በተለያዩ ሐሳብ ትናንትና ከለ እንደዚህ ያገለግል ነበር፣ ትናንትና ከለ እንደዚህ ይል ነበር የሚሉ ሰዎች ያሉት ሐሳብ ሳይሆን የእግዚአብሔር ሐሳብና የጸለያችሁ የጸሎቶቻችሁ መልስ ነገ በበሮቻችሁ በሮቻችሁን አንኳኳላችሁ። አሜን በለሰ። ኢየሱስ ጌታ ነው። የሚሰብከውን ክፍል አይደለም እያልኳቸው ያለው እንዲህ በሚል ርዕስ ጥቂት ደቂቃ ከኔ ጋር በመሆን የእግዚአብሔርን ቃል እንማራለን። ኢየሱስ ጌታ ነው። አሜን አትሉም? ሐዋርያት ሥራ ምዕራፍ 12 ታውቁታላችሁ። እንዲህ በሚል ርዕስ ከኔ ጋር እንከፋፈላለን። ራእያችሁ ይቀጥላል፣ ተስፋችሁ ይለመልማል። ኢየሱስ ጌታ ነው። ራእያችሁ ይቀጥላል፣
ተስፋችሁ ይለመልማል። እሺ ነገራችሁ ይቀጥላል፣ ተስፋችሁ ይታደሳል። ኢየሱስ ጌታ ነው። በዚህ መንፈስ ተሞልተን ዛሬ እግዚአብሔርን አብረን ከእኔ ጋር እናመልካለን። በዚህ ደስተኞች ናችሁ? ራእይ ይቀጥላል የሚል ሰው አለ? ተስፋ ይለመልማል የሚል ሰው አለ? በዚህ እጅ ለእግዚአብሔር ክብር እናጨበጭባለን። ሃሌሉያ! እስቲ እነዚህን የተወደዱ የእግዚአብሔር አገልጋዮችን ዘጸአት ኳሪስት እግዚአብሔር ይባርካችሁ በሉ። እስቲ የተባረካችሁ ብቻ እግዚአብሔር ይባርካችሁ በሉ። እሺ ጥቂት ተባርካል የምትሉት የምትኖሩ እግዚአብሔር ይባርካችሁ በሉ። እስቲ ኢየሱስ ጌታ ነው። ሃሌሉያ! በዚህ አጋጣሚ እናንተንም የዚህ የሻሎም ቤተክርስቲያን አገልጋዮች ምዕመናንን ባርክ አልፋለሁ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ዘላለማችሁን ያለምልምላችሁ። እግዚአብሔር አምላክ ለጥያቄዎቻችሁ ሁሉ መልስ ይሁንላችሁ። አሜን። ራእይ ማለት የሐዋርያት ሥራ ምዕራፍ 12ን እንከፍታለን። ከኔ ጋር በመሆን ራእያችሁ ይቀጥላል፣ ተስፋችሁ ይለመልማል ወደሚለው ሐሳብ ከመግባታችን በፊት ይህንን ክፍል እናነባለን። ከቁጥር 1 ጀምሮ ስፍራውን በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። እንዲህ ይላል። በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኒቱ በአንዳንዶች ላይ እጁን ጫነባቸው። በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኒቱ በአንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ደግሞ ምን አደረገው? ገደለው። አይሁድንም ደስ እንዳሰኛቸው አይተው ጨምሮ ደግሞ ማንን ያዘው? ጴጥሮስን ያዘው። ታች ያሉ ሀሳቦችን ከማንበብ በፊት አንድ ሀሳብ ተናግሬ አልፋለሁ። እጅን ጫንባቸው ምን አይታችኋል? እዚህ ጋር በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኒቱ በአንዳንዶች ላይ እጁን ጫንባቸው ይላል። እኛ የምናውቀው እጁን ጫንባቸው ሲባል የቤተ ክርስቲያን አገልጋዮች፣ ሽማግሌዎች፣ መሪዎች ለታመሙት እጅ ሲጭኑ እናያለን። ለበሽተኞች ብቻ ሰው አጋንንትን ለማስወጣት እጅ ሲጭኑ እናያለን። ይህ ክፍል ግን ስለዛ አይደለም እያወራ ያለው። ኢየሱስ ጌታ ነው። ንጉሡ ሄሮድስ ሐዋርያትንና ሌሎች ከእሱ ጋር ያሉ አገልጋዮች ላይ እጁን ጫነባቸው ይላል። የምን እጅ መጫን ነው? ስለምን እጅ መጫን ነው ማወራ ብትሉኝ የመከራን እጅ መጫን ነው። የሞት መከራ ከክርስቶስ ከኢየሱስ የተቀበሉት እነዛ ሐዋርያቶች የኢየሱስን ተልእኮ እንዳያስፈጽሙ እንዳይቀጥሉ ያንን ራእያቸው ሊገታ ሲፈልግ ምን ጫነባቸው ይላል? እጁን ጫነባቸው ይላል። ኢየሱስ ጌታ ነው። ዛሬ የተጫነባቸው ነገር ከሕይወታችሁ ላይ ይራገፍላችኋል። ኧረ በኢየሱስም ይራገፍላችኋል። ኢየሱስ ጌታ ነው። ምንድን ነው በሕይወትሽ ላይ የተጫነው? እግዚአብሔርን እያገለገል በእግዚአብሔር ፊት እየተመላለስ መሪዎች በሚያስብ ልክ ብቻ ሰው ወደ ዝማሬ ወደ አምልኮ ኑ ስትባሉ ብቻ ሰው ከእግዚአብሔር ጋር ቅድም በጸሎት ሕይወት ላይ ያለው 2015 ላይ ጠይቃችሁ 2015 ላይ ባሉት በ12 ወራቶች ውስጥ ጠይቃችሁ እንዲሁም ከስራም አልፋችሁ አሁን ደግሞ 3ኛ ወር የመጨረሻው ቀን ላይ እንገኛለን። በዚህ ቀን ድረስ ሁሉም እየጠየቃችሁ ነገር ግን ጸሎቶቻችሁ እንዳልመለስባችሁ የተጫነው ነገር ምንድን ነው? ዛሬ ከፊታችሁ ገለል ይላል። ኧረ በኢየሱስም ገለል ይበልላችሁ። ኧረ በኢየሱስም ገለል ይበልላችሁ። ስለዚህ ከኢየሱስ ክርስቶስ የተቀበሉትን ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ምን አድርጉ? ስበኩ የተባለው ያ ቃል እንዳይሰበክ እንዳይሰራጭ ወደ ዓለም እንዳይተላለፍ በአራቱ ማዕዘናት ቅርንጫፉ እንዳይገታ ቅድሚያም ያዕቆብ ዮሐንስ ወንድም ነበር። ያዕቆብን ምን አስደረገ? ገደለ፣ አስገደለው። ዝም ብሎ መገደል አይደለም፣ አንገቱን ቢቀላ አስደርጎ ነው ያስገደለው። ከሱ መገደል የተነሳ አይሁዶች የያዕቆብን መገደል ተመልክተው ደስ ሲሰኙ ንጉሥ የሚያገለግለው ለሕዝብ ነውና የሕዝብን ደስታ ተመልክተው ያዕቆብ ሲገደል ደስታ ይሰኛል። እሱም የእነሱን ሀሳብ ለመፈጸም ወደኋላ አላለም። ነገር ግን የያዕቆብ መገደል የእግዚአብሔርን ሀሳብ እንዳይቀጥል አላደረገም። ኢየሱስ ጌታ ነው። ራእያችሁ ይቀጥላል። ራእያችሁ ምን ይሆናል? ይቀጥላል። ኢየሱስ ጌታ ነው። ተስፋዎቻችሁ ምን ይሆናል? ይለመልማል። ታሪኮቻችሁ ምን ይሆናል? ይታደስላችኋል።
ኢየሱስ ጌታ ነው። ስለዚህ ያዕቆብ ሲገደል ደስ የተሰኘው ደግሞ በድጋሚ ከሐዋርያት ማንን ያዘው ይላል? ሐዋርያ ማንን ያዘው? ጴጥሮስን ያዘው ይላል። እንደ ልማዱ አሁንም ጴጥሮስን ሊያስገድለው ያዘውና ወጡ። የፋሲካ በዓል ወራት ነበረና አነብላችኋለሁ። ክፍሉን ከኔ ጋር እንከታተላለን። ኢየሱስ ጌታ ነው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ ምን አደረገው? አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንደጠበቁት ለ4 ጭፍራ ክፍል አሳልፎ ምን አደረገው? ሰጠው ነው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያኒቱ ስለ እርሱ ወደ እግዚአብሔር አጥብቆ ምን ይደረግ ነበር? ምን ይደረግ ነበር? ጸሎት ይደረግ ነበር። ኢየሱስ ጌታ ነው። አንደኛ ራእይ የሚቀጥለው ለማን ነው ብትሉኝ፣ ተስፋው ለማን ነው የሚለምለው ብትሉኝ፣ ለሚጸልይ ሰው ነው። ኢየሱስ ጌታ ነው። ራእያችሁ ይቀጥላል፣ ተስፋችሁ ይታደሳል፣ ታሪኮቻችሁ ይለወጣል ካልኩኝ በመጀመሪያ ደረጃ ለማን ነው ራእዩ የሚቀጥለው? ለማን ነው ተስፋው የሚታደሰው? ለሚጸልይ ሰው ነው። ኢየሱስ ጌታ ነው። እስቲ ተጨባበጡና እግዚአብሔርን ጸልይ ነው። እስቲ እግዚአብሔርን ጸልይ፣ እግዚአብሔርን ተጸለይክ ነው። እስቲ እግዚአብሔርን ተጸለይ፣ ታሪክ ይለወጣል ነው። እስቲ ታሪክሽ ይለወጣል፣ ራእይ ይቀጥላል ነው። እስቲ ራእይሽ ይቀጥላል፣ ተስፋዬ ይለመልማል ነው። እስቲ በዚህ ታምናላችሁ? እስቲ እግዚአብሔርን ጸልያለሁ በሉ። እስቲ ከእግዚአብሔር መልስ አገኛለሁ በሉ። እስቲ ያ አሁን በኢየሱስ ይፈጸምላችሁ፣ አሁን በኢየሱስ ይከናወንላችሁ። ኢየሱስ ጌታ ነው። ራእይ የሚቀጥለው እግዚአብሔርን ለመጸለይ ሰው ነው። ትናንትና ቤተ ክርስቲያን ካለመጸለያ ከመደንዘዛው የተነሳ ወጣቱ አገልጋይ ሐዋርያ የሆነው ያዕቆብ ተገደለ። ትናንትና ካለመጸለያ የተነሳ የእግዚአብሔር አገልጋይ ነበር ወጣቱ ሐዋርያ ያዕቆብ ምን ሆነ? ተገደለ። ዛሬ ላይ ከነ አለመጸለይ ከኛ ወደ እግዚአብሔር ካለመቅረባችን የተነሳ እኛ በእግዚአብሔር ፊት ቀድመን የነበርንበት ህይወቶች ጋር ካለመጠጋታችን የተነሳ ወደ ቢዝነስ ማረራት ጥሩ አይደለም ያልኩ ሳይሆን እግዚአብሔርን ትተን ወደ ሌሎች ሀሳብ ስንሯሯጥ ያ የእግዚአብሔር አገልጋይ ነበር ያዕቆብ ተገደለ። የእግዚአብሔር አገልጋይ ነበር ያዕቆብ ተገደለ። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው ሁሉ ምን ይደረግላችኋል? ይጨመርላችኋል የሚለውን ቃል ጥሰን ገልብጠን ጽድቁን ገልብጠን ማስቀደም አለብን ነገር ትተን አላስፈላጊውን ነገር ስንተው ወጣቱ አገልጋይ ማን ተገደለ? ያዕቆብ ተገደለ። ያኔ ሐዋርያው ሊገደል ይችላል። አሁንስ ከኔ አለመጸለይ እናንተዎች ከናንተ አለመጸለያችሁ አባቶች ከናንተ አለመጸለያችሁ ተነሳ ስንቱ በዚህ ሰዓት እየተገደለ ይሁን? ስንቱ በዚህ ሰዓት እየጠፋ ይሁን? ስንቱ ላይ አንዳንዶቻችን መንገድ ኢየሱስ ያድናል ብቻ ሳይሆን በጎን ላለ መልካም ነገር እያደረግን ይሁን? ራእይ ምዕራፍ 2 ከቁጥር 2 ወረድ ብላችሁ ስትመለከቱ እንደዚህ ይላል፣ የቀደመውን ነገር አድርግ፣ የቀደመውን ነገር አድርግ፣ አለበለዚያ እመጣብሃለሁ፣ ንስሐ ማትገባ መግረዝን ከስፍራ ምን አደርጋለሁ? እወስድብሃለሁ ይላል። ምንድነው የቀድሞው ነገራችን? ምንድነው የቀድሞው አስተሳሰባችን? ምንድነው ቀድመን በእግዚአብሔር ፊት ያለን ህይወታችን? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ቀድማችሁ በእግዚአብሔር ፊት አጥብቃችሁ የምትጸልዩ እናቶች፣ ቀድማችሁ በእግዚአብሔር ፊት ብርቱ ጸሎት ጉልበት የነበራችሁ አባቶች፣ ወጣቶች፣ የዚህ ቤተክርስቲያን አገልጋዮች፣ ጠላ ኮይስ ወጣቶች ብቻ ሳይሆን በተለያዩ በአገልግሎት ስራ ያላችሁ እናገርባችኋለሁ። ወደ ቀድሞ ጸሎታችሁ ተመለሱ።